ሰላም ሰላም እንዴት ናችሁ? ዛሬ የምናየው ስለ ኤችፒ ሜቴድ ይሆናል። ስለ አናሊቲካል ሂራርኪ ፕሮሰስ ሜቴድ። ኤችፒ ሜቴድ ምን ማለት እንደሆነ እንዴት ነው ዳታን ካልኩሌት አድርገን በዚህ ሜቴድ መጠቀም የምንችለው የሚለውን የማሳያችሁ ይሆናል። መጀመሪያም ኤችፒ ማለት ምን ማለት እንደሆነ ትንሽ ለማብራራት ያክል ጀጅሜንታል የሆኑ ውሳኔዎችን ለመጠቀም ክራይቴሪያ ይሁን ቱሎችን ዴቨሎፕ ስናደርግ ኤክስፐርቶችን ሰብስበን ወይም ሪስፖንዴንቶቻችንን ሰብስበን ክራይቴሪያ ላይ ውሳኔ እንዲሰጡበት አንዱም ከአንዱ ይበልጣል ወይስ አይበልጥም የሚለውን ለውሳኔ ለመጠቀም ክራይቴሪያ ወይቱ ምን ያክል ነው፣ ምን ያክል አስፈላጊነቱ የአንድ ኤሌመንት የአንድ ክራይቴሪያ ምን ያክል ነው የሚለውን ለመወሰን የምንጠቀምበት ሜቴድ ነው ማለት ነው። ይህን ሜቴድ ስንጠቀም ወደ አራት የሚጠጉ ስቴፖችን ግዴታ መከተል አለብን ማለት ነው። የመጀመሪያው ሂራርኪ ኮንስትራክት እናደርጋለን። ከዛ ፔርዋይዝ ኮምፓሪዥን አለ። ከዛ ክራይቴሪያ ዊት፣ ከዛ ኮንሲስተንሲውን ቼክ አድርገን መጨረሻ ላይ ለፈለግነው ዓላማ መጠቀም እንችላለን ማለት ነው። ሂራርኪ ኮንስትራክሽን ሲባል ምን ማለት ነው? ሂራርኪ ኮንስትራክሽን ሲባል ለምሳሌ ቶፒክ አለ፣ ከዛ ሳብታይትል እያለ ታይትል እያለ የሚቀጥለው ነገር አለ ማለት ሳብታይትል። በዚህም መሰረት ለምሳሌ እዚህ ጋር የመጀመሪያው አለ ዋና ዴቨሎፕ ሊደረግ የተፈለገው ምን አለ? ለምሳሌ ኤፍኤምኢቲ የምትባል ዋና ነች። ከዛ ሰብ ካታጎሪ አለ፣ ካታጎሪ እያለ ይቀጥላል ማለት ነው። እነኚህ ክራይቴሪያዎች ናቸው። ከዛ ሰብ ካታጎሪዎች ናቸው እነኚህ። ከዛ ዋናው አለ። በዚህ ሂራርኪ ደረጃ በደረጃ ማስቀመጥ ማለት ነው በሌላ መንገድ። ከዛስ ሂራርኪ ኮንስትራክት ካደረግን በኋላ ስቴፑ ይቀጥላል ማለት ነው። ምን ይቀጥላል? ፔርዋይዝ ኮምፓሪዥን ይቀጥላል። ፔርዋይዝ ኮምፓሪዥን ምንድን ነው? ሰው እንዴት ነው ኮምፔር የሚያደርገው አንዱን ኤሌመንት አንዱን ክራይቴሪያ ከአንደኛው እንዴት ነው ኮምፔር የሚያደርገው የሚለውን በፔርዋይዝ ማትሪክስ ኮምፔር እንዲያደርጉ እንሰጣቸዋለን ማለት ነው። በዚህ መሰረት ፎርማት አዘጋጅተን እዚህ ጋር የሚሞላ ቫሊዩ ለምሳሌ ይሄ 6 ክራይቴሪያዎች የያዘ ሳብ ካታጎሪ ነው ማለት ነው። እንዴት ነው ሰው እዚህ ጋር የሚሞላው የሚለውን ለማየት ያክል ምን አለን? ሌቨል ኦፍ ኢምፖርታንሲ ዲፋይን ይደረጋል። ለምሳሌ ኮምፓር ሲደረግ አንደኛው ከአንደኛው ምን ያክል ይሻላል፣ ምን ያክል ጠቃሚ ነው የሚለውን የሚወስኑበት ወይም ሀሳባቸውን የሚሰጡበት ሌቨል ኦፍ ኢምፖርታንስ ወደ 9 ኮምፓሪዥን ስኪሎች አሉ ማለት ነው። ለምሳሌ አንድ ቁጥር ኢኳል ኢምፖርታንስ ነው እያለ ከዛ 9 ማለት ኤክስትሪምሊ ኢምፖርታንት ነው አንዱ ከአንደኛው። ለምሳሌ አንደኛው ኤሌመንት ከሌላኛው፣ አንደኛው ክራይቴሪያ ከሌላኛው ክራይቴሪያ በዚህ ልክ ይበልጣል ኢምፖርታንት። ለምሳሌ አንድ ሰው ዋን እና ቱን ክራይቴሪያ ዋን ክራይቴሪያ ቱ ኢቫሉዌት እያደረገ 9 ቁጥር ሞላ ማለት ምን እያለ ነው? የመጀመሪያው ክራይቴሪያ ከሁለተኛው ይልቅ በጣም ኤክስትሪምሊ ኢምፖርታንት ነው እያለ ነው ማለት ነው። which means ሁለተኛው ከአንደኛው ደግሞ የዚህ ሪቨርስ ይሆናል ማለት ነው። በዚህ መሰረት እዚህ ጋር ይሞላል። ለምሳሌ ይሄንን ኢዋንን ከኢ6 ጋር ኮምፔር 9 ሞላ ማለት ምን ማለት ነው? ኢዋን ከኢ6 በጣም ኤክስትሪምሊ ምን ማለት ነው? ኢምፖርታንት ነው እያለ ነው። ይሄ ማለት ደግሞ ምን ማለት ነው? ኢ6 ከኢ1 ኮምፔር ሲደረግ ሪቨርስ ነው ማለት ነው። ስለዚህ አብዛኛውን ጊዜ ዲያጎናል አንድ ነው የሚሆነው ሁሌ ማለት ነው። ለምን ኢዋን ከእርስ በርስ ሲወዳደር ሁሉም ክራይቴሪያዎች አንድ ስለሆነ ኢኳል ኢምፖርታንት ስለሆነ ዲያጎናል ሁሌ አንድ መምጣት አለበት። ይሄ ሼድ የተደረገው ምንድን ነው? ከላይ ነጩ ፓርት ሪቨርስ ነው። ለምሳሌ ኢዋን ከኢቱ ጋር ኮምፔር ተደረገ እዚህ ጋር 2 ከተሞላ እዚህ ጋር 1/2 ነው ማለት ሪቨርስ ነው። ኢቱን ከኢዋን ጋር ኮምፔር ስለቀድም እንዳልኳችሁ ለምሳሌ ኢዋንን ከኢ6 ጋር እዚህ ጋር ሰው 9 ሞላ ማለት ምን እያለ ነው?
ኢ1 ከኢ6 በጣም ኤክስትሪምሊ ኢምፖርታንት ነው ማለት ነው እያለ ነው ማለት ነው። እዚህ ጋር ከሞላ እዚህ ጋር ያለው ቫልዩ ደግሞ ኢ6ን ደግሞ ከኢ1 ጋር ኮምፔር ሲደረግ ምን እያለ ነው ማለት ነው? 1/9 ነው ማለት ነው። ስለዚህ ሰው ከላይ ያለው ፓርት ላይ ሞልቶ ብቻ እንዲሰጥ ማድረግ ይቻላል ማለት ነው። በየት መሰረት? በዚህ መሰረት ማለት ነው። ለሰው ስትሰጡ ክሊርሊ ዲፋይን አድርጋችሁ ሌቨል ኦፍ ኢምፖርታንሱ ምን ማለት እንደሆነ አንድ ሰው ለምሳሌ እዚህ ጋር 1/9 አስቀመጠ ማለት እዚህ ጋር 9 ነው፣ አንደኛው ይሻላል እያልከኝ ነው። በዚህ ብላችሁ ክሊርሊ ዲፋይን አድርጋችሁ መስጠት ይጠበቅባችኋል ማለት ነው። ነጩ ፓርት ላይ ብቻ ከተሞላ ያኛው ሪቨርስ ስለሚሆን በራሳችሁ መሙላት ትችላላችሁ ማለት ነው። ኤክሴል በመጠቀም ሶፍትዌርም አለ፣ በሱ መጠቀም ትችላላችሁ ማለት ነው። ይህ ሲባል ግዴታ ከላይ ብቻ መሙላት አለበት እያልኩ ሳይሆን ስለሚቀል ማሰው እዚህ ጋር ለምሳሌ ኢዋንን ከኢ6 ጋር እዚህ ኮምፔር አድርጎ አሁንም ተመልሶ መጥቶ እዚህ ጋር ኮምፔር ማድረግ የለበትም ማለት ነው፣ ሪቨርስ ስለሆነ። ለዚህ እዚህ ጋር የተሞላውን 20 ሰው 40 ሰው ከሆነ የእናንተ ሰው 10 ይሁን አቨሬጅ ቫሊዩ ይዛችሁ ነው የምትመጡት ማለት ነው። ለካልኩሌሽኑ የመጀመሪያው ስቴፕ ምንድን ነው? ካልኩሌት ለማድረግ ፔር ዋይዝ ኮምፓሪዥን ተብል እቺ ናት ማለት ነው። እዚህ ጋር የተሞላውን አቨሬጅ ቫሊዩ ይዛችሁ ነው ወደ ካልኩሌሽኑ የምትመጡት ማለት ነው። ለምሳሌ እዚህ ጋር የተሞላ ምንድን ነው? አቨሬጅ ቫሊዩ ነው ማለት ነው። በዛ መሰረት አቨሬጅ ቫሊዩ ማለት ነው። አቨሬጅ ቫሊዩ ይዛችሁ እዚህ ጋር ከሞላችሁ በኋላ የመጀመሪያውን ስቴፕ አለፈ። ሁለተኛው ከፔር ዋይዝ ቀጥሎ ያለው ክራይቴሪያ ዌት ምን እናደርጋለን? ዲፋይን እናደርጋለን ወይም ካልኩሌት እናደርጋለን። ክራይቴሪያ ዌት ካልኩሌት ለማድረግ ስቴፖችን እንከተላለን ማለት ነው። እንዴት ነው ካልኩሌት የምናደርገው? ለምሳሌ እዚህ ጋር ምን አለን ማለት ነው? ባለ 4 ክራይቴሪያ ዌት የያዘ ማትሪክስ ነው እንበል። ኤ1 አፕ ቱ ኤ4 ኤ1 አፕ ቱ ኤ4 ከዛ ቅድም የተሟላውን አቨሬጅ ቫልዩ ይዘን መጣን እዚህ። ከዛ ምንድን ነው የምናደርገው? ቨርቲካሊ ሳማፕ እናደርጋለን። ቨርቲካሊ ምን እናደርጋለን? ሳማፕ እናደርጋለን ማለት ነው። ሳማፕ ካደረግን በኋላ አሁን ቀጣይ ወደ ነው ስቴፑ ወደ ክራይቴሪያ ዌት ካልኩሌት ወደ ማድረግ እንሄዳለን ማለት ነው። ክራይቴሪያ ዌት ካልኩሌት ለማድረግ እንደምናደርገው ይህን ቨርቲካል ኮለመን ሲካፈል ለማን? ለሳማፕ። ለምሳሌ ኤ1 ቫልዩ ኤ1 ከኤ1 ጋር አንድ ነው። አንድ ሲካፈል ለሰምዋን ኤ ቫልዩ ሲካፈል ለዚህ ኤ ቫልዩ ሲካፈል ለዚህ ኤ ቫልዩ ሲካፈል ለዚህ። በተመሳሳይ ለሌሎች ኮለመኖችም እንደዛ እናደርጋለን። ለምሳሌ ኤ3 ኤክስ2 ሲካፈል ኤስ3 የቫልዩ ማለት ነው። ደብሊ1 ሲካፈል ለኤስ3 እያለን ቨርቲካልን ለማን እናካፍላለን ማለት ነው? ለሳሙ እናካፍላለን ማለት ኮለመኑን ሙሉ ካካፈልን በኋላ እዚህ ጋር የመጣልን ውጤት ሆሪዞንታሊ እንደምራለን ማለት ነው። ሆሪዞንታል ለምሳሌ ኤ1 ተደምሮ ፒ1 የሚል ቫልዩ አገኛል። ከዛ ሆሪዞንታሊ እንደምራቸዋለን ማለት እንደዚህ ሆሪዞንታሊ እንደምራለን። ከዛ ሳም እናገኛለን። ለምሳሌ ኤ1 ፒ1 አገኘ፣ ፒ2 ፒ3 ፒ4 አገኛል። ከዛ ክራይቴሪያ ዌት ደግሞ ለማግኘት ምንድነው የምናደርገው? ሳም ሳም የላይኛው አይደለም ይሄኛው አይደለም። ይህ ሳም ሲካፈል በነምበር ኦፍ ክራይቴሪያ ማለት ነው። ለምሳሌ ፒ1 ሲካፈል ነምበር ኦፍ ክራይቴሪያችን ስንት ነው? 4 ነው። ከኤ1 እስከ ኤ4 ስለሆነ ለስንት እናካፍላለን? ለ4 እናካፍላለን ማለት። ከዛ ምን የሚል ቫልዩ ያገኘ? Z1 Z2 Z3 Z4 የሚል ምን አገኘ? ክራይቴሪያ ዌት። ክራይቴሪያ ዌታችንን አሁን ኦልሬዲ እዚህ ጋር ክራይቴሪያ ዌት ኦር ሪላቲቭ ዌት አገኝተናል። ከዛስ
ዝም ብለን ይህንን ቫሊዩ ወስደን አንጠቀም። ምንድን ነው የምናደርገው? ክራይቴሪያ ዌይታችንን ይዘን ኮንሲስቴንሲውን ቼክ እናደርጋለን ማለት ነው። ኮንሲስቴንሲውን ቼክ እናደርጋለን። እንዴት ነው ኮንሲስቴንሲ ቼክ የምናደርገው? ቅድም ያዙልኝ ብያለሁ። እቺን ተብል 1 እቺን ደግሞ ተብል 2 እንበል። እዚህ ጋር ደግሞ ክራይቴሪያ ዌይት ያገኘነው አለ። እያንዳንዱን ክራይቴሪያ ዌይት ለምሳሌ ይሄ Z1 ያልነው ሲባዛ ቨርቲካሊ ቅድም ፔር ዋይዝ ማትሪክስ ላይ ወይንም ኮምፓሪዥን ላይ ባለው ቁጥር እናባዛለን። ለምሳሌ እንደምናደርገው Z1 ሲባዛ 1 Z1 ሲባዛ ይሄ ቫልዩ Z1 ሲባዛ ይሄ ቫልዩ Z1 ሲባዛ ይሄ ቫልዩ እያለን እናባዛለን ማለት ነው። ለምሳሌ የA1 ክራይቴሪያ ዌይት Z1 ነው ማለት ነው። እሱን ከፔር ዋይዝ ማትሪክስ ወይም ኮምፓሪቲቭ ቫልዩ ጋር ቨርቲካሊ እናባዛለን። ለቱም እንደዛ ለኤቱም እንደምናደርገው Z2 ሲባዛ X1 Z2 ሲባዛ 1 Z2 ሲባዛ ይሄ ቫልዩ እያለን እናባዛለን ማለት ነው። በዚህ መሰረት ምንድን ነው የምናደርገው? ምን እናገኛለን ማለት ነው? ይሄ ቫልዩ እናገኛለን ማለት ነው። ይሄ ቫልዩ ደግሞ ከየት የመጣ ነው? ቅድም ክራይቴሪያ ዌይት ሲባዛ ፔር ዋይዝ ማትሪክስ ውስጥ ባለው የመጀመሪያ ኮምፓሪዥን ባለው ቫልዩ እናባዛለን ማለት ነው። ከዛስ ካባዛም በኋላ ኮንሲስተንሲው ቼክ ለማድረግ ሆሪዞንታሊ እንደምራለን። ሆሪዞንታሊ እንደምራቸዋለን ይሄን ቫልዩ ማለት ነው። ለምሳሌ እቺ T1 ማለት ቶታል ማለት እቺ ሲደመር እንደዚህ ሲደመር T1 መጣል። ከዛ ሆሪዞንታሊ እንደምራለን። ሆሪዞንታሊ እየደመርን ይሄን ቫልዩ እናገኛለን ማለት ነው። ዌይትድ ሳም ቫልዩ WS ማለት ዌይትድ ሳም ቫልዩ እናገኛለን። ከዛስ ዌይትድ ሳም ቫልዩ ሲካፈል ለክራይቴሪያ ዌይት ኦልሬዲ ክራይቴሪያ ዌይት እዚች ጋር አግኝተናል። Z1 Z2 Z3 Z4 የሚለውን ክራይቴሪያ ዌይት ኦልሬዲ አግኝተናል ማለት ነው። ከዛ ለሱ እናካፍላለን። ሌትስ ሲ M1 M2 M3 M4 የሚለውን ቫልዩ አገኘን ማለት ነው። እነኚህ ቫልዩዎችን አገኘን። ምኑ ዌይትድ ሳም ቫልዩ ሲካፈል ክራይቴሪያ ዌይት የት አግኝተናል? እዚች ጋር አግኝተናል ማለት ነው። ለእያንዳንዱ ኤሌመንቶች አግኝተናል ወይ ክራይቴሪያዎች አግኝተናል። ከዛ እቺን ቫልዩ ምን እናደርጋለን? ሳማፕ እናደርጋለን። ቨርቲካል ለምሳሌ M1 M2 M3 M4 ሌትስ ሲ M ቶታል ካገኘን በኋላ ምን እናገኛለን ማለት ነው? ላምዳ ማክስ እናገኛለን። ላምዳ ማክስ ምን ማለት ነው? አቨሬጅ ቫልዩ ኦፍ ዲስ ማለት ነው። እዚህ ጋር MT ያገኘነው አለ ሳሙ ሲካፈል ለፎር አራት ምን ማለት ነምበር ኦፍ ክራይቴሪያ ማለት ነው። ለእሱ እናካፍላለን። ምን አገኘን? ኤል ላምዳ ማክስ አገኘን። ላምዳ ማክስ ካገኘን በኋላ ወዴት እንመጣለን ማለት ነው? ወደዚህ ወደ ኮንሲስቴንሲ ኢንዴክስ እና ወደ ኮንሲስቴንሲ ሬሾ። ኮንሲስቴንሲ ኢንዴክስ ማለት ላምዳ ማክስ ማይነስ ኤን ኦቨር ኤን ማይነስ 1 ነው ይለናል። ኤናችን ስንት ነው? 4። ነምበር ኦፍ ክራይቴሪያ ስንት ነው? 4 ነው ማለት ነው። በዚህ መሰረት 4 ላምዳ ማክሳችን የቱ ነው? ይሄ ቫልዩ ማለት ነው። ይሄ ቫልዩ ሲቀነስ ኤን ማይነስ 1 አድርገን እንደምናገኘው ኮንሲስቴንሲ ኢንዴክስ ማለት እንገኛለን። ከዛስ እዛም አናበቃ እንደምናገኘው መጨረሻ ላይ የምትወስነው እቺ ናት። የእናንተ ዳታ የእናንተ ውጤት በትክክልም ለስራ መዋል አለበት የለበትም የሚለውን ይሄኛው ይወስናል ማለት ነው። ኮንሲስቴንሲ ሬሾ ይባላል። ኮንሲስቴንሲ ሬሾ ማለት ምን ማለት ነው? ኮንሲስቴንሲ ኢንዴክስ ኦቨር ራንደም ኢንዴክስ ማለት ነው። ኢንዴክስ ነምበር ማለት ነው። እሱን ከየት እናገኛለን? ከዚህችኛው ተብል እናገኛለን። ለምሳሌ ነምበር ኦፍ
ክራይቴሪያችን ለእኛ ስንት ነው? 4 ነው። እስኪ ኤ4 ስለሆነ 4 ነው። ለአራት አርአይ ስንት ነው ማለት ነው? 0.89 እንጠቀማለን። ከላይ ኦልሬዲ ሲአይ ካልኩሌት አድርገናል። ይህ ቫሊዩ ደግሞ ሲአር ቫሊዩ ኢዝ ኮንሲስተንሲ ቫሊዩ ከ0.01 በታች መሆን አለበት ግዴታ። ካልሆነ እንደገና ሪቪዥን ያስፈልገዋል ማለት ነው። ሪቪዥን ያስፈልገዋል ማለት ነው። እና ሲአር መጨረሻ ላይ ካልኩሌት አድርጋችሁ ያመጣችሁት ከ0.01 በታች ካልሆነ ሪቪዥን ያስፈልጋችኋል ማለት ነው። 0.01 በታች ከሆነ ደግሞ ውጤታችን ትክክል ነው። ስለዚህ እዚህ ጋር ያገኘነውን ክራይቴሪያ ዌይት እንጠቀማለን ማለት ነው። አሁን ደግሞ ወደ ሪል ኤግዛምፕል ልውሰዳችሁ። ኦልራይት እዚህ ጋር ክራይቴሪያ ዌይት የተሞላ ነው። ይሄ አይ ሚን ፔርዋይዝ ኮምፓሪዥን የተሞላውን ዳታ በየትኛው መሰረት? በዚህ መሰረት የተሞላውን አቨሬጅ ቫሊዩ ይዘን ወዴት መጣን? እዚህ ጋር መጥተን ምን አደረግን? ቅድም እንዳወራ ነው ሳማፕ ለእያንዳንዱ ሳማፕ ሰራን። ቨርቲካል ሳማፕ ከዛስ ስቴፕ 2 ሪሌቲቭ ዌይት ካልኩሌት ማድረግ ነው። ስለዚህ ሪሌቲቭ ዌይት ክራይቴሪያ ዌይት ካልኩሌት ለማድረግ ነው የምናደርገው ብለናል። እያንዳንዱን ዳታ ቫልዩ ቨርቲካሊ ለሳማፕ እናካፍላለን። ለምሳሌ 1/2.7703 0.3096 ሲካፈል ለዚህ እያልን በዚህ መሰረት ምን እናደርጋለን ማለት ነው? ኖርማላይዝ እያደረግን ነው። ይሄ ቫልዩ እሱ ነው ማለት ነው። ለምሳሌ 0.3369 ሲካፈል ለዚህ ምን ይሰጠናል? ይህን ቫልዩ እናገኛለን። ከዛ ምን አለ? ሆሪዞንታል ምን እናደርጋለን? ሳማፕ እናደርጋለን። ከዛስ ሳማፕ ካደረግን በኋላ ለማን እናካፍላለን ማለት ነው? ቅድም እንዳወራ ነው ይህን ቫልዩ ሲካፈል እዚህ ጋር አወርተናል አይደል? ክራይቴሪያ ዌይት ማለት ነምበር ኦፍ ክራይቴሪያ ማለት ነው። ነምበር ኦፍ ክራይቴሪያችን ለምሳሌ 6 ነው። ለ6 እናካፍላለን ማለት ነው። 2.0417 ሲካፈል ለ6 ይሄ ቫልዩ ሰጠ። በተመሳሳይ ሳማፕ እያደረግን ከዛ ሳማፕ ያደረግነውን ነምበር ኦፍ ክራይቴሪያ እያካፈልን ይሄ ቫልዩ አገኘን። which is ክራይቴሪያ ዌይት አገኘን። ክራይቴሪያ ዌይት አግኝተናል ብለን ዝም አንልም። ቀጣይስ ኮንሲስተንሲ ቼክ እናደርጋለን። ኮንሲስተንሲ ቼክ ለማድረግ ምን እናደርጋለን ብለናል? ክራይቴሪያ ዌይታችንን ወስደን ከዚህ ጋር እናባዛለን። ቨርቲካል እናባዛለን። ለምሳሌ 0.3403 አግኝተናል። ከዚህ ጋር እናባዛለን ማለት ነው። ቨርቲካል የቱንም ለምሳሌ 0.1539 ሲባዛ እንደዚህ ቨርቲካል ካባዛም በኋላ ዝች ተብል ላይ እናስቀምጥና ምንድነው የጤኛው ቫልዩ ነው ይሄ ማለት ነው። ኮንሲስተንሲ ይሄ ቫልዩ ማለት ነው። ይሄ ዘድ ቅድም ምን ብለናል? ክራይቴሪያ ዌይት ብለናል። እዚህ በዛ መሰረት ምን እያደረግን ነው? አባዝተን ከዛ የመጣልን ውጤት ምን እናደርገው? ሆሪዞንታሊ ሳም እናደርጋለን። WSV ዌይትድ ሳም ቫልዩ። ከዛስ ምን እናደርጋለን? ክራይቴሪያ ዌይት መጀመሪያ ካልኩሌት አድርገናል። ይሄን ቫልዩ ለዚህ እናካፍላለን ማለት ነው። 2.276 ሲካፈል ለዚህ ይሄ ቫልዩ ይመጣል። ይሄን ሲካፈል ለዚህ ይሄ ቫልዩ ይመጣል ማለት ነው። ሬሾአቸውን እንሰራለን ማለት ነው። ከዛ መጨረሻ ላይ ይሄን ቫልዩ ምን እናደርጋለን? ሳማፕ እናደርጋለን ማለት ነው። ሳማፕ አድርገን የዚህን አቨሬጅ ደግሞ ወዴት እየመጣን ነው? ኦልሬዲ ነምበር ኦፍ ኢንዲኬተርስ ኦር አይተም ስንት ነው? 6 ነው በዚህ ኬስ። ከዛስ አርአይ ስንት ነው? ለ6 የሚሆን እናያለን። አርአይ ለምሳሌ እዚህ ጋር ለ6 ስንት ነው? 1.25 ነው ማለት ነው። 1.25 ነው ማለት ነው። ላምዳ ማክስ ደግሞ የዚህ ቫልዩ አቨሬጅ ብለናል ቅድም። ላምዳ እቺ የዚች ቫልዩ ምን ብለናል?
አቨሬጅ ቫሊዩ ናት ብለናል። እዚህ ስንት መጣልኝ? ይህ ሲካፈል ለስንት? ለስድስት። 6.145። ከዛስ ኮንሲስቴንሲ ኢንዴክስ እንሰራለን። ኮንሲስቴንሲ ኢንዴክስ ምን ማለት ነው? ላምዳ ማክስ ማይነስ ኤን ኦቨር ኤን ማይነስ ዋን። ላምዳ ማክሳችን ስንት ነው? ይህ ቫሊዩ ማለት ነው። የዚህ አቨሬጅ እዚህ አቨሬጅ ቫሊዩ ማለት ነው። ከዛ ሲካፈል ለስድስት ብለን ያገኘ ነው እቺ ቫሊዩ ላምዳ ማክሳችን። ከዛ ኤን 6 ነው፣ ኤን ማይነስ 1። ይሄ ቫሊዩ ምን አገኘን? ሲአይ which means consistency index ቫሊዩ አገኛል። ከዛስ ኮንሲስቴንሲ ሬሾ ማለት ምን ማለት ነው ብለናል? ኮንሲስቴንሲ ኢንዴክስ ሲካፈል ለአርአይ። አርአያችን ስንት ነው? ላይ አግኝተናል 1.26 ነው። ከየት አገኘ ነው? ለነምበር ኦፍ ለስድስት ክራይቴሪያ ኤን 6 ሲሆን እዚህ ጋር ከተብል ማለት ኤን 6 ሲሆን አርአይ ቫልዩ which ራንደም ኢንዴክሳችን ስንት ነው ማለት ነው? 1.25 ነው ማለት ነው። እሱን ከዛ እናገኛለን። ከዛ ካልኩሌት ስናደርግ ስንት መጣለን? 0.0644። ይህ ማለት ምን ማለት ነው? ከ0.1 በታች ስለሆነ አክሰፕተብል ቫልዩ ነው ብለን ይህን ከመጀመሪያ የመጣልንን ክራይቴሪያ ዌት እንጠቀማለን ማለት። ይህ ደግሞ በፐርሰንት ሲቀመጥ ይህን ቫልዩ እንጠቀማለን ማለት ነው። እና ኮንሲስቴንሲ ቼክ ስናደርግ ሲአር ቫልዩ 0.1 በታች ካልሆነ ሪቪዥን ይፈልጋል። እንደገና ኮምፓሪዥኑ ሪቪዥን ይፈልጋል። ኦኬ ቴንኪው፣ አመሰግናለሁ። ሁሉ ስለ ኤችፒ ነው ያወራነው ዛሬ። ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በተቻለኝ መጠን ለመመለስ ጥረት አደርጋለሁ። ቴንኪው ቬሪ ማች።